እንዴት ናችሁ ቅዱሳን? ሰላማችሁ ይብዛ። ዛሬ ደግሞ እግዚአብሔር እንደገና እድልን ሰጥቶን ተገናኝተናል። ዛሬ የምንነጋገርበት አርዕስት የእግዚአብሔር ፍቅር የህይወታችን ኃይል ነው በሚል አርዕስት ይሆናል። ይህንን ሐሳብ የምናገኘው በሮሜ ምዕራፍ 8 ከቁጥር 14 እስከ 39 ባለው ክፍል ውስጥ ነው። ጳውሎስ በዚህ ክፍል ውስጥ በዚህ ምድር በህይወት ስንኖር ምንም እንኳን አማኝ ብንሆን በሚያጋጥሙን መከራዎች በሚያጋጥሙን ከባድ ነገሮች ውስጥ የእግዚአብሔር ፍቅር እሱ ያጸናናል የሚል ሐሳብ ነው የሚያስተላልፍልን። እሱን እስቲ ሐሳብ ለመረዳት መጀመሪያ ሮሜ 8ን በተለይ መጀመሪያ ከቁጥር 1 እስከ 14 እስከ 27 ያለውን እናንብብና እንጀምር። በጌታ በኢየሱስ ክርስቶስ ስም አነባዋለሁ። በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸውና አባ አባት ብለን የምንጮህበትን የልጅነት መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነትን መንፈስ አልተቀበላችሁምና የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል። ልጆች ከሆንን ወራሾች ደግሞ ነን፣ ማለት የእግዚአብሔር ወራሾች ነን። አብረንም ደግሞ እንድንከብር አብረን መከራ ብንቀበል ከክርስቶስ ጋር አብረን ወራሾች ነን። ለእኛ የሚገለጽ ዘንድ ካለው ክብር ጋር ቢመዛዘን የአሁኑ ዘመን ስቃይ ምንም እንዳይደለ አስባለሁ። የፍጥረት ናፍቆት የእግዚአብሔር ልጆችን መገለጥ ይጠባበቃልና ፍጥረት ለከንቱነት ተገዝቷልና በተስፋ ስላስገዛው ነው እንጂ በፈቃዱ አይደለም። ተስፋውም ፍጥረት ራሱ ደግሞ ከጥፋት ባርነት ነፃነት ወጥቶ ለእግዚአብሔር ልጆች ወደሚሆን ክብርና ነፃነት እንዲደርስ ነው። ፍጥረት ሁሉ እስካሁን ድረስ አብሮ በመቃተትና በምጥ መኖሩን እናውቃለንና እርሱም ብቻ አይደለም፣ ነገር ግን የመንፈስ በኩራት ያለን ራሳችን ደግሞ የሰውነታችንን ቤዛ የሆነውን ልጅነት እየተጠባበቅን ራሳችን በውስጣችን እንቃትታለን። በተስፋ ድነናልና፣ ነገር ግን ተስፋ የሚደረጉበቱ ነገር ቢታይ ተስፋ አይደለም። የማናየውን ግን ተስፋ ብናደርገው በትዕግስት እንጠባበቃለን። እንዲሁም ደግሞ መንፈስ ድካማችንን ያግዛል፣ እንዴት እንድንጸልይ እንደሚገባን አናውቅምና፣ ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል። ልብንም የሚመረምረው የመንፈስን ሐሳብ ምን እንደሆነ ያውቃል፣ እንደ እግዚአብሔር ፈቃድ ስለ ቅዱሳን ይማልዳልና ይላል ጳውሎስ። በዚህ ክፍል ውስጥ ከቁጥር 14 እስከ 27 ባለው ውስጥ የሚነግረን የክርስቲያን ኑሮ ከዳነ በኋላ ወደ ክብር እስከሚገባ ድረስ ምን ይመስላል የሚለውን ነው ሊነግረን የሞከረው ማለት ነው። ዝርዝር ሐሳቡን ውስጥ ገብተን ከመነጋገራችን በፊት ጳውሎስ ሮሜን የጻፈበትን ሐሳብ ወይም አውዱን ማየት ተገቢ ይሆናል ማለት ነው። ይሄ መጽሐፍ ተጽፏል ተብሎ የሚታሰበው በ57 ዓመተ ምህረት ከክርስቶስ ልደት በኋላ እንደሆነ ይታሰባል። በዛ ጊዜ የሮማ ግዛት የነበረው በጣም በጣዖት አምልኮ የተሞላ ክርስቲያኖችን በማሳደድ የተሞላ የሥነ ምግባር ችግር የነገሰበት ዓለም ነበር ያ ዓለም። በዚህ ሁኔታ ውስጥ ነው ጳውሎስ በዛ ዘመን ለነበሩ ቅዱሳን ለነበሩ ክርስቲያኖች ይህንን መልእክት የሚጽፍላቸው። የተጻፈለት ዓላማዎች ብዙ ናቸው፣ ግን ከነዛ ውስጥ ዋና ዋናዎቹ በምዕመናን መካከል ህብረት እንዲኖር ለማድረግ አስቦ ነው የጻፈው። እንደምታስታውሱት የሮሜ መልእክት በጳውሎስ የተመሰረተ አይደለም። ነገር ግን ጳውሎስ ወደዛ ከመሄዱ በፊት የተመሰረተች ቤተክርስቲያን ናት። በዛ ቤተክርስቲያን ውስጥ ግን የሚኖሩት በመጀመሪያ አካባቢ አይሁዳውያን በዛ ብለው የነበረበትና አሕዛብም ተቀላቅለው የሚያመልኩበት ሁኔታ ነበር የነበረው። ነገር ግን ቀላውዲዮስ በሐዋርያት ሥራ ምዕራፍ 18 ላይ እንደምናነበው ከአይሁድ ምድር አይሁዳውያን ባባረረ ጊዜ አሕዛብ ብቻ ቤተክርስቲያኗን እየመሩ ቆይተው ነበር። ከዛ ግን ቀላውዲዮስ ቄሳር ነው በሞተ ጊዜ ከ5 ዓመት በኋላ አይሁዶች ወደዛ ሲመለሱ ሊደርሺፑን
ቸርቿን ማለት ነው በሮም የምትገኘውን አሕዛቦች ተቆጣጥሮ ነበር። በመካከላቸው ኮንፍሊክት ተነስቶ ነበርና እሱን ለማስታረቅ ህብረት ለማድረግ እንዲችሉ የጻፈው ነው። ይህንን ሮሜ ምዕራፍ 14 ላይ ስለ ምግብ፣ ስለ ሰንበት፣ ስለ ቀን ማክበር አይሁዳውያን ሲሪየስ ናቸው፣ እነዛ ደግሞ ብዙም ግድ የላቸውም። እንዲስማሙ ሁሉም ሰው ለጌታ መኖር እንዳለበት ሲያስረዳቸው ትመለከታላችሁ። ከዛ በኋላ ደግሞ የአሕዛብና የአይሁዳውያን ቦታ ምን እንደሚመስል ምዕራፍ 2 ላይ ይናገራል። ምዕራፍ 3 ላይ የአይሁድ ብልጫው ምንድን ነው ብሎ ይናገራል። በተለይ ከምዕራፍ 9 እስከ ምዕራፍ 11 ስለ አይሁድ ስፔሲፊካሊ ጽፏል። ስለዚህ ባጭሩ ሁለቱ አሕዛብም አይሁድም በክርስቶስ አንድ ሆነው ጸድቀው እንደሚኖሩ ለማስገንዘብ የጻፈበት ነው። ሁለተኛ ደግሞ ወደ ስፔን ለሚያደርገው ጉዞ ትብብር እንዲያደርጉለት በሮሜ ምዕራፍ 15 ቁጥር 24 ላይ ጽፎ እናገኘዋለን። የጻፈበት ዓላማው በዛ የነበሩት አሕዛብና አይሁድ ተስማምተው ጌታን እንዲያመልኩ እሱ ደግሞ ወደ ስፔን በሚያደርገው ጉዞ ትብብር እንዲያደርጉለት አስበው ነው። ነገር ግን ዛሬ በምናጠናው ክፍል በተለይ ከቁጥር 14 እስከ 28 እስከ 39 ባለው ሮሜ ውስጥ ያለውን አውድ ግን ስንገነዘብ በተለይ በምንድነው ከቁጥር ምዕራፍ 1 ላይ ወንጌል መጀመሪያ ላይ ወደ ቀጥሎ ለአሕዛብ እንደመጣ ደግሞ የእግዚአብሔር የማዳን ኃይል እንደሆነ ተናግሮ እውነትን በሚከለክሉ ሰዎች ላይ ግን የእግዚአብሔር ቁጣ እንደሚገለጥ ተናግሮ ምዕራፍ 2 ላይ ሲገባ አይሁዳውያንም በጌታ እንደሚድኑ ከተናገረ በኋላ ምዕራፍ 3 ላይ ሲደርስ ሁሉም ኃጢአትን ሰርተዋል፣ የእግዚአብሔር ክብር ጎድሏቸዋል ብሎ ከምዕራፍ 3 እስከ ምዕራፍ 5 ጽድቅ በክርስቶስ እንደሆነ ካስረዳ በኋላ ምዕራፍ 6 ላይ ደግሞ ከኃጢአት እንዴት ነፃ እንደወጣን ከነገረን በኋላ ምዕራፍ 7 ላይ ደግሞ ከሕግ እንዴት ነፃ እንደምንወጣ ከነገረን በኋላ በሕግ በህይወታችን ውስጥ ያለውን ትግል ከነገረን በኋላ ምዕራፍ 8 ቁጥር 1 ውስጥ ሲገባ አሁን በክርስቶስ ኢየሱስ ላሉት ኩነኔ የለባቸውም ብሎ የሚጀምርበት ነውና መልእክቱ ምዕራፍ 8 ጳውሎስ እየጻፈ መጥቶ ወደ ከፍታ የሚደርስበት ነው። ቴዎሎጂካል ፓርቱ ወደ ከፍታ የሚደርስበት ነው። ከዛ በኋላ ከምዕራፍ 9 እስከ ምዕራፍ 11 ስለ አይሁዳውያን የሚጽፍበት ነው። ከምዕራፍ 12 በኋላ ደግሞ ተግባራዊ ክርስትና ወይም ይሄን ዶክትሪናል የሆነው ነገር በተግባር እንዴት እንደሚገለጥ ያሳየበት ቦታ ነውና ምዕራፍ 8 የመጽሐፉ ከፍ ያለው ቦታ መሆኑን መገንዘብ እንችላለን ማለት ነው። ምዕራፍ 7 ላይ ከነበረው ከሕግ ትግል ነፃ ወጥተን እንዴት በክርስትና መመላለስ እንዳለብን የጻፈበት ነው። ስለዚህ ምዕራፍ 8 ቁጥር 1 ላይ ሲናገር በክርስቶስ ኢየሱስ ላሉት አሁን ኩነኔ የሌለባቸውም ብሎ ይጀምራል። ከዛ በኋላ ከቁጥር 2 ጀምሮ ስለ ስጋ ማሰብ ሞት እንደሆነ፣ ስለ መንፈስ ማሰብ ሕይወት እንደሆነ ይነግረናል። ከዛ ምዕራፍ ቁጥር 14 ላይ ሲደርስ ዛሬ አሁን ከምንነጋገርበት ክፍል በኋላ የእግዚአብሔር መንፈስ እንደተቀበልን፣ ቁጥር 15 ላይ ደግሞ አባባ ብለን የምንጮህበት የልጅን መንፈስ እንደተቀበልን፣ ቁጥር 17 ላይ ደግሞ ከክርስቶስ ጋር ቁጥር 17 እና 18 ከክርስቶስ ኢየሱስ ጋር ወራሾች እንድንሆን፣ ወራሽ ግን ለመሆን በመከራ ውስጥ ማለፍ እንደሚጠበቅብን፣ ከዛ በኋላ ደግሞ ፍጥረት ሁሉ በመቃተት ውስጥ እንደሚኖር እኛም የመንፈስ በኩራት ያለን እየቃተትን እንደሆነ የሚጽፍበትና ቁጥር 26 እና 7 ላይ መንፈስ ቅዱስ እንዴት ድካማችንን እንደሚያግዝ የተናገረበት ነው ማለት ነው። አሁን ሮሜ 8 ከቁጥር 14 እስከ 17 ባለው ክፍል ውስጥ ማለት ነው። በተለይ ከቁጥር 14 እስከ 27 ባለው ውስጥ ምንድነው ዘርዘር አድርጎ የሚነግረን መንፈስ ቅዱስ እንደተቀበልን እና በመንፈስ ቅዱስ ደግሞ የሚመሩ የእግዚአብሔር ልጅ እንደሚሆኑ፣ የእግዚአብሔር ልጆች ደግሞ የሆኑ ከክርስቶስ ኢየሱስ ጋር አብረው ወራሾች እንደሆኑ፣ ግን አብረን ወራጅ ለመሆን አብረን መከራ መቀበል እንዳለብን፣ ከዛ ወደ ክብሩ ለመግባት እስከምንገባ ማለት ነው ልጅ ከሆንበት ጀምሮ ወደ ክብሩ እስከምንገባ ድረስ በዚህ ምድር የምንኖረው ኑሮ የመቃተት ህይወት እንደሆነ ነው የሚናገረው። ክርስትናን እንዴት ነው የምትረዱት እናንተ ነው? ዛሬ አንድ ሰው በጌታ ካመነ ከዳነ በኋላ የእግዚአብሔር ልጅ ይሆናል፣ የእግዚአብሔር መንፈስ ያድርበታል። ከዛ በኋላ ደግሞ የክርስቶስ ኢየሱስ ተካፋይ ይሆናል። ከክርስቶስ ኢየሱስ ጋር አንድ ቀን በክብር
ጌታ ሲመጣ ወይም ወደ ጌታ ሲሄድ የዛ ክብር ተካፋይ ይሆናል። ነገር ግን ወደ ጌታ ከዳነበት ወደ በክብር እስከሚሄድበት ጊዜ ድረስ ግን ጳውሎስ የሚነግረን ከቁጥር 14 እስከ 27 ባለው ውስጥ የሚኖረው ኑሮ የመቃተት ኑሮ ነው፣ የዳነው በተስፋ እንደሆነ ነው የሚነግረን ማለት ነው። ስለዚህ የአማኝ ምድራዊ የህይወት ጉዞ ከ14 እስከ 27 ሮሜ 8 በሚናገረው በተስፋ ድኗል እና አንድ ቀን ወደ ክብር ከክርስቶስ ኢየሱስ ጋር ወራሽ ሆኖ አብሮ ይገባል። ነገር ግን በምድር ላይ ሲመላለስ በመቃተት ነው የሚኖረው ማለት ነው። ክፍሉን እስቲ በደንብ ማስተዋል እንድንችል ከቁጥር 14 ጀምሮ እንደገና በማንበብ ልጀምር ማለት ነው። በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ይሆናሉ። በቃ የዳነ ሰው መንፈስ ቅዱስ በህይወቱ ይኖረዋል። ከዛ በኋላ በመንፈስ ቅዱስ ይመራል። ስለዚህ የእግዚአብሔር ልጅ ይባላል ማለት ነው። የእግዚአብሔር ልጅ ከተባለ ድኗል ማለት ነው። ከዳነ ደግሞ ያ ሰው አባ ብለን የምንጮህበትን የልጅነት መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነት መንፈስን አልተቀበላችሁምና። የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል። ልጆች ከሆንን ወራሾች ደግሞ ነን። የእግዚአብሔር ጌታን ስንቀበል የእግዚአብሔር መንፈስ በእኛ ውስጥ ያድራል። የእግዚአብሔር ቤተ መቅደስ እኛ እንሆናለን። መንፈስ ቅዱስን ይመራናል ማለት ነው። ከዛም አባባ ብለን የምንቀበልበትን የልጅነት መንፈስ ይሰጠናል። ልጆች መሆናችን ያ መንፈስ ራሱ ያረጋግጣል፣ ይመሰክረናል። ግን ልጆች ከሆንን ምንድነው የሚሆነው? ወራሾች ነን ይለናል። ማለትም የእግዚአብሔር ወራሾች ነን። አብረንም ደግሞ እንድንከብር አብረን መከራ ብንቀበል ከክርስቶስ ጋር አብረን ወራሾች ነን ይለናል። የክርስቲያን ግቡ ከክርስቶስ ኢየሱስ ጋር አብሮ ወራሽ መሆን ነው። ማን ነው የሚወርሰው? የእግዚአብሔር ወራሾች፣ እግዚአብሔር ነው የምንወርሰው ነው የሚሆነው። ግን ይህንን ለማድረግ አብረን መከራ መቀበል ይኖርብናል ነው የሚለን እና ጌታን ከተቀበልን በኋላ ከመከራ የጸዳ ከመከራ ነፃ የሆነ ህይወት አይደለም የምንኖረው። ግቡ አንድ ሰው ሲድን ከክርስቶስ ኢየሱስ ጋር አብሮ ወራሽ ለመሆን ነው። ግን ክራይቴሪያ ሆኖ የተቀመጠው እዚህ ክፍል ላይ አብረን መከራ ብንቀበል ነው የሚለን። ቁጥር 18 ላይ ሲናገር ደግሞ ምን አለ? ለእኛ የሚገለጽ ዘንድ ካለው ክብር ጋር ቢመዛዘን የአሁኑ ዘመን ስቃይ እኮ ነው የሚለው። ስቃይ ምንም እንዳይደለ አስባለሁ ይላል። ስለዚህ የክርስትና ህይወት ከዳንን በኋላ ግባችን ከክርስቶስ ኢየሱስ ጋር ወራሽ መሆን ነው። ነገር ግን በምድር ላይ ስንኖር የምንኖሩ የመቃተት ህይወት ነው፣ የስቃይ ህይወት ነው የሚለን ማለት ነው። የፍጥረትን ናፍቆት ሁሉ የእግዚአብሔር ልጆችን መገለጥ ይጠባበቃልና። ለምንድን ነው የሚጠባበቀው? ፍጥረት ለከንቱነት ተገዝቷልና በተስፋ ስላስገዛው ነው እንጂ በፈቃዱ አይደለም። ተስፋውም ፍጥረቱ ራሱ ደግሞ ከፍጥረት ባርነት ነፃ ወጥቶ ለእግዚአብሔር ልጆች ወደሚሆን ክብር ነፃነት እንዲደርስ ነው። የፍጥረት ሁሉ ማለት ነው፣ እንስሳ፣ የተፈጥሮ ጠቅላላ ተስፋ የሚያደርገው ነገር አለ። ምንድነው ያ ተስፋ? የእግዚአብሔር ልጅ ወይም የዳኑ ልጆች ወደሚሆኑበት ክብር ነፃነት መድረስ ነው። ፍጥረት ራሱ የሚናፍቀው ማለት ተስፋ የሚያደርገው ማለት ነው። ፍጥረት ሁሉ እስካሁን ድረስ አብሮ በመቃተትና በምጥ መኖሩን እናውቃለን ማለት ነው። እዚህ በወደቀ ምድር ውስጥ በወደቀ ዓለም ውስጥ ስንኖር ፍጥረት ራሱ የሚኖረው የሚመላለሰው በመቃተትና በምጥ ነው። ገና አዲስ ሰማይና አዲስ ምድር ስላልመጣ ይሄ ምድር የወደቀ ስለሆነ ፍጥረት በሙሉ የሚኖረው በመቃተትና በምጥ ነው የሚለን። የሰው ልጆች ብቻ አይደለም፣ ፍጥረት ብቻ አይደለም፣ እርሱ ብቻ አይደለም ማለት ፍጥረት ብቻ ግን አይደለም። ነገር ግን የመንፈስ በኩራት ያለን መንፈስ ቅዱስን የተቀበልን የእግዚአብሔር ልጆች የሆንን እኛ አማኞች ራሳችን ደግሞ የሰውነታችን ቤዛ የሆነውን ልጅነትን እየተጠባበቅን አንድ ቀን ከዚህ ከድንኳን ወጥተን ነፃ ስንሆን ነው ማለት ነው ራሳችን በውስጣችን እንቃትታለን። ስለዚህ አንድ ሰው ጌታን አምኖ ከተቀበለና ከዳነ በኋላ የእግዚአብሔር መንፈስ በሱ ውስጥ ይመጣበታል።
የእግዚአብሔር መንፈስ በሱስ መጥቶ የእግዚአብሔር ልጅ እንደሆነ ይመሰክርለታል። ከዛ በኋላ አባ አባ ብሎ የሚጠራበትን የልጅነት መንፈስ ይሰጠዋል። ልጅ ደግሞ ስለሆነ ወራሽ ነው፣ የእግዚአብሔር ወራሽ ይሆናል። የእግዚአብሔር ወራሽ ደግሞ የሚሆነው ከክርስቶስ ኢየሱስ ጋር አብሮ ወራሽ ይሆናል። ነገር ግን በዚህ ምድር ወራሽ ሆኖ የሚሄደው ከዚህ ምድር ነፃ ወጥቶ ከዚህ መቃተት ነፃ ወጥቶ ከዚህ ከድንኳን ከስጋው ነፃ ወጥቶ ወደ ጌታ ጋር ከሄደ በኋላ ማለት ነው። እዚህ ምድር ግን ሲኖር የሚኖረው ኑሮ የመቃተት ህይወት ነው የሚለን። እርሱ ብቻ አይደለም፣ ነገር ግን የመንፈስ በኩራት ያለን ራሳችን ደግሞ የሰውነታችን ቤዛ የሆነውን ልጅነትን እየተጠባበቀን ራሳችን በውስጣችን እንቃትታለን ነው የሚለን። በተስፋ ድነናል። አሁን የዳነው በተስፋ ነው ማለት ነው። ነገር ግን ተስፋ የሚደረጉበቱ ነገር ቢታይ ተስፋ አይደለም። የሚያየው ማን ተስፋ ያደርገዋል? ተስፋችን ምንድን ነው? አንድ ቀን ከክርስቶስ ጋር አብረን እንወርሳለን። አንድ ቀን ወደዛ ክብር እናደርጋለን፣ እንገባለን። አንድ ቀን የሚበሰብሰው የማይበሰብሰውን አካል ይለብሳል ብለን ተስፋ እናደርጋለን። ስለዚህ አሁን የዳነው በተስፋ ነው። በዚህ ምድርም ስንኖር በተስፋ ነው የምንኖረው። አንድ ቀን ወደዛ ወደ ጠራንበት ጥሪ እንገባለን፣ ወደዛ እንደርሳለን፣ ከክርስቶስ ጋር አብረን እንወርሳለን ብለን በተስፋ ነው የምንኖረው ማለት ነው። አሁን አናየውም ተስፋውን። ተስፋው ከታየ ተስፋ አይሆንም ነው። አሁን ተስፋ የምናደርገው ግን አንድ ቀን እንደዚህ አይነት የከበረ ነገር እንዳለ እያሰብን ስለምንኖር ነው ማለት ነው። የማናየውን ግን ተስፋ ብናደርገው በትዕግስት እንጠባበቃለን። በምድር ስንመላለስ የሚያስፈልገን አንዱና ዋናው ትልቁ ነገር በትዕግስት ነው። ምክንያቱም በምድር ስንኖር ትዕግስት የሚያሳጡ ብዙ ነገሮች አሉ። የኑሮ ውድነት፣ የስራ ማጣት፣ የስጋ ዋስትና ማጣት፣ የጤንነት ማጣት ብዙ አለ። የግንኙነት መበላሸት፣ በትዳር ውስጥ በልጆች በተለያየ መንገድ መበላሸት፣ ብዙ ትዕግስት የሚያሳጡ ብዙ የሚያስቃጥቱ ነገሮች አሉ። ግን በትዕግስት እንጠባበቃለን። አንድ ቀን ይህን ምድር ጥለነው ሄደን ከእግዚአብሔር ጋር እንኖራለን ብለን ተስፋ እናደርጋለን። እግዚአብሔርን ክብር እንወርሳለን ብለን ተስፋ እናደርጋለን። አሁን በዚህ ምድር ስንኖር እንዲሁ ደግሞ የማንኛውም ተስፋ የምናደርገው በትዕግስት እንጠባበቃለን። እንዲሁም ደግሞ መንፈስ ድካማችንን ያግዛል። እዚህ ምድር ላይ የምንኖረው ኑሮ የመቃተት ህይወት ቅድም እንደተናገረ የስቃይ ነው። ነገር ግን መንፈስ በትዕግስት እንድንኖር ድካማችንን ያግዛል። እንዴት እንድንጸልይ እንደሚገባን አናውቅምና፣ ነገር ግን መንፈስ ራሱ በማይነገር መካተት ይማልድልናል። ልብንም የሚመረምረው የመንፈስን ሐሳብ ምን እንደሆነ ያውቃል፣ እንደ እግዚአብሔር ፈቃድ ይማልዳልና ነው የሚለን ማለት ነው። ስለዚህ በምድር ላይ ስንኖር የምንኖረው ኑሮ የመቃተት ኑሮ ነው የምንኖረው ማለት ነው። ለምንድን ነው የመቃተት ኑሮ የሚሆንብን ሲባል ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 1 ላይ እንደሚነግረን ድንኳን የሚሄደው መኖሪያችን ቢፈርስ በሰማይ ያለ በእጅ ያልተሰራ የዘላለም ቤት የሚሆን ከእግዚአብሔር የተሰራ ሕንፃ እንዳለ እናውቃለን። ይህን ነው አንድ ቀን የምንወርሰው፣ በክብር የምንወርሰው የማይፈርሰውን አካል የማይበሰብሰውን አካል የምንለብሰው እሱን ነው። በእግዚአብሔር የተሰራ ሕንፃ አንድ ቀን ይጠብቀናል። በዚህ ውስጥ በእውነት እንቃትታለን። አሁን ግን ያን እስከምንለብስ በስጋ ውስጥ በድንኳን ውስጥ በመኖራችን ብቻ እንቃትታለን ነው የሚለን ጳውሎስ እንደሚናገረው እዚህ አሁን ቆሮንቶስ ላይ ማለት ሁለተኛ ቆሮንቶስ ነው ምዕራፍ 5 ቁጥር 3 ላይ ደግሞ የሚለው ማለት ከሰማይ የሚሆነውን መኖሪያችንን እንድንለብስ እናፍቃለን፣ ለብሰን ራቁታችንን አንገኝምና። በእውነትም የሚሞተው በሕይወት ይዋጥ ዘንድ ልንለብስ እንጂ ልንገፈፍ የማንወድ ስለሆነ በድንኳኑ ያለን እኛ ከብዶን እንቃታለን። የምንቃተው በስጋ ውስጥ ስለምንኖር ብቻ ነው። በዚህ በወደቀ ዓለም ስለምንኖር ብቻ፣ በዚህ በስጋ ውስጥ ስለምንኖር ብቻ ሁኔታው ያስቃትታል ነው የሚለን። አንድ ቀን ግን በእግዚአብሔር የተሰራ ያንን አካል እንለብሳለን ነው የሚለው ማለት ነው። ነገር ግን ለዚሁ የሰራን እግዚአብሔር ነው፣ እርሱም የመንፈሱ መያዣ ሰጠን። እንግዲህ ሁልጊዜ ታምነን በእምነት እንጂ በማየት አንመላለስምና በስጋ ስናድር፣ አሁን በስጋ ውስጥ ስናድር ማለት ነው። በዚህ
በለበስነው ስጋ ውስጥ ስናደር ከጌታ ተለይተን በስደት እንዳለን የምናውቅ ከሆነን ታምነናል። ይልቁንም ከስጋ ተለይተን በስደት መኖር በጌታም ዘንድ ማደር ደስ ይለናል። ስለዚህ ደግሞ ብናድርም ወይም ተለይተን ብንሆን እርሱን ደስ የምናሰኝ ልንሆን እንቀናለን ነው የሚለው። የምንቃትትበት ምክንያት በስጋ ስለምንኖር ነው ማለት ነው። ከጌታ ተለይተን በተስፋ ስላለን ነው ማለት ነው። ድል የሚሆንልን ክብር የሚሆንልን ወደ ክብሩ የምንገባው አንድ ቀን ከዚህ ከስጋ ወጥተን ወደ ጌታ ስንሄድ ከጌታ ጋር ስንሆን ነው ማለት ነው። እስከዛው ጊዜ ድረስ ግን በምድር ላይ ያለ ኑሮ የሚያስቃጥት ኑሮ ነው የሚለን። ፊልጵስዩስ ምዕራፍ 1 ቁጥር 20 ላይ ጳውሎስ ሲናገር ይህ ናፍቆቴም ተስፋዬም ነውና በአንድ ነገር እንኳን አላፍርም፣ ነገር ግን በሕይወት ብኖር ወይም ብሞት ክርስቶስ በግልጥነት ሁሉ እንደወትሮ አሁን ደግሞ በስጋዬ ይከብራል። ለእኔ ሕይወት ክርስቶስ ሞትም ጥቅም ነው። ሞት ምንድን ነው አለ? የምገላገልበት ጥቅም ነውና አለ። ከዚህ ከሚቃተትበት ሕይወት ነፃ የሚወጣበት መንገድ እንደሆነ ነው ጳውሎስ የሚናገረው። ነገር ግን በስጋ መኖር ለእኔ የሥራ ቢሆን ምን እንዲመርጥ አላውቅምና በእነዚህ በሁለቱ እጨንቃለሁ። ልሄድ ከክርስቶስ ጋር ልኖር እናፍቃለሁ። ከመቃተት ሕይወት ነፃ ምን ሆነው ከክርስቶስ ጋር ስንሆን ብቻ ነው። ወደ ክርስቶስ ስንሄድ ብቻ ነው። አንድ ማወቅ ያለብን እውነት በዚህ ምድር ስንኖር የሚያስቃጥቱ ብዙ ነገሮች አሉ። ከሁሉ ይልቅ እጅግ የሚሻል ነውና ወደ ጌታ መሄድ ከሁሉ ይልቅ ምን የሚያደርግ ነው? እጅግ የሚሻል ነውና። ነገር ግን በስጋ መኖሬ ስለ እናንተ እጅግ የሚያስፈልግ ነው። ይህንንም ተረድቻለሁ፣ በእናንተ ዘንድ እንደገና ስለመሆኔ በእኔም መመካካታችሁ በክርስቶስ ኢየሱስ ይበዛ ዘንድ በእምነት ታድጉና ደስ ይላችሁ ዘንድ እንድኖር ከሁላችሁ ጋርም እንድቆይ አውቃለሁ ይላል። ምንድነው ለማለት የፈለግኩት ማለት ነው? በዚህ በጌታን አንድ ሰው ሲቀበል በተስፋ ይድናል። በተስፋ ከዳነ በኋላ አንድ ቀን ወደ ክብር ይገባል። ከክርስቶስ ኢየሱስ ጋር አብሮ ወራሽ ይሆናል። እስከዛው ቀን ድረስ ጊዜ ግን በምድር ላይ ሲኖር የሚኖረው በብዙ መከራዎች በብዙ ችግሮች ውስጥ ነው የሚኖረው። ከመከራ ነፃ የሆነ ሕይወት የለንም ነው የሚለን። ስለዚህ የአማኝ ምድራዊ ጉዞ እንደዚህ ከሆነ በዚህ በሚያስቃትት ሕይወት ውስጥ እስከ መጨረሻው ጸንቶ ለመኖር የሚያስፈልገው ምንድን ነው? የእግዚአብሔር ፍቅር ነው የዛሬው ትምህርት። የእግዚአብሔር ፍቅር ነው የዛሬው ዋናው ትምህርት ማለት ነው። የአማኝ ምድራዊ ሕይወት ኃይሉ የእግዚአብሔር ፍቅር ነው የሚነግረን ማለት ነው። አማኝ በዚህ ምድር ጸንቶ እንዲኖር የሚያደርገው የእግዚአብሔር ፍቅር ነው የሚል ነው የዛሬው መልእክት ማለት ነው። ችግርን ልናስወግደው ከሕይወታችን አንችልም፣ ልናስቆማቸው አንችልም። መልኩን እየቀያየረ በሕይወታችን ይመጣል። ልክ ነው። እንደዚህ አይነት ነገር ሲያጋጥመን በጸሎትና በምልጃ ከምስጋና ጋር የሚያስፈልገንን ሁሉ ሊመልስልን ወደ እግዚአብሔር ወደሚችል እና በጸሎት እናቀርባለን። እግዚአብሔርም ጸሎታችንን ይመልሳል፣ ጥያቄዎቻችን ይመልሳል። ነገር ግን ሌላ ጥያቄዎች ይወለዳሉ። ጥያቄዎቻችን ሲመለስ ሌላ ጥያቄዎች ይወለዳሉ። አንዱ ጉድለታችን ሲሞላ ሌላ ጉድለት ይመጣል። በዚህ ምድር ላይ ስንኖር እንደዚህ አድርገን ነው የምናልፈው ማለት ነው። በዚህ ውስጥ ግን እስከ መጨረሻ እንድንጸና አንድ ቀን ከጌታ ተለይተን ነው አሁን የሚያስቀጥተን ምክንያት በስጋ ውስጥ ከጌታ ተለይተን በስጋ ውስጥ ስላለን ነው ማለት ነው። በተስፋ ስለላንን ነው ማለት ነው። አንድ ቀን ግን ከዚህ ከስጋ ወጥተን ከጌታ ጋር እንገናኛለን በክብር በድል። ወደዛ እንድንደርስ ግን የሚያደርገን በሕይወታችን የፈሰሰው የእግዚአብሔር ፍቅር ነው የዛሬው መልእክት። የእግዚአብሔር መልእክት በሕይወት ስንኖር በዚህ ምድር ስንኖር ሁልጊዜ ልናስበው ልንይዘው የሚገባው ልንደገፈው የሚገባው የእግዚአብሔርን ፍቅር ነው። ዛሬም ጳውሎስ በዚህ በሮሜ መልእክቱ በምዕራፍ 8 በተለይ ከቁጥር 28 ጀምሮ አስረግጦ የሚነግረን ይህንን ነው። በሕይወታችን ድል ነሽ የሚያደርገን፣ ከአሸናፊዎች እንድንበልጥ የሚያደርገን፣ ከክብር ወደ ክብር እንድንሄድ የሚያደርገን፣ ከኃይል ወደ ኃይል እንድንሄድ የሚያደርገን፣ መከራዎችን እየተሻገርን እንድንሄድ የሚያደርገን፣ እያሸነፍን እንድንሄድ የሚያደርገን የእግዚአብሔር ፍቅር ነው የሚለን። ይሄ የእግዚአብሔር ፍቅር በሕይወታችን
የተከሰተው እኛ እግዚአብሔርን ስለወደድ ነው አይደለም፣ እግዚአብሔርን ስለፈለግ ነው አይደለም። ይሄ ነገር በህይወታችን የእግዚአብሔር ፍቅር በህይወታችን የተከሰተው እንደዚህ ነው። አንደኛ ዮሐንስ ምዕራፍ 4 ቁጥር 9 ላይ ሲናገር በዚህ የእግዚአብሔር ፍቅር በእኛ ዘንድ ተገለጠ፣ በእርሱ በኩል በህይወት እንኖር ዘንድ እግዚአብሔር አንድ ልጁን ወደ ዓለም ልኮታልና። ፍቅርም እንደዚህ ነው። ፍቅርን ዲፋይን ሲያደርገው እንደዚህ ነው ብሎ ዲፋይን አደረገው። እግዚአብሔር እርሱ ራሱ እንደወደደን ስለ ኃጢአታችንን ማሰሪያ ይሆን ዘንድ ልጁን እንደላከ እንጂ እኛ እግዚአብሔር እንደወደድ ነው አይደለም ነው የሚለን። ምን ፍቅር እንዴት ነው ይሄ ፍቅር? አሁን በመከራ ውስጥ የሚያጸናን ፍቅር፣ የሚያሻግረን ፍቅር፣ እስከ መጨረሻው ወደ ጌታ እስክንደርስ ድረስ እንደ መሐለቅ ይዞ የሚወስደን ፍቅር በህይወታችን የተጀመረው እንደዚህ ነው። እንዴት ነው? እግዚአብሔር እሱ ራሱ እንደወደደን ስለ ኃጢአታችንን ማሰሪያ ይሆን ዘንድ ልጁን እንደላከ እንጂ እኛ እግዚአብሔር እንደወደድ ነው አይደለም ይላል። አንደኛ ዮሐንስ ምዕራፍ 4 ቁጥር 10 ላይ ማለት ነው። ቁጥር 11 ላይ ደግሞ ሲነግረን ወዳጆች ሆይ እግዚአብሔር እንዲህ አድርጎ ከወደደ እኛ ደግሞ እርስ በርስ ልንዋደድ ይገባል። እግዚአብሔር ማንም ከቶ አላየውም። እርስ በርሳችን ብንዋደድ እግዚአብሔር በእኛ ይኖራል፣ ፍቅሩም በእኛ ፍጹም ሆኗል። እግዚአብሔር መውደዳችን የሚታወቀው እርስ በርሳችን ስንዋደድ ነው እያለን ያለው ማለት ነው። ከመንፈሱ ስለሰጠንም በእርሱ እንድንኖር እርሱም በእኛ እንዲኖር በዚህ እናውቃለን። የእግዚአብሔር ፍቅር ልጁን ኢየሱስ ክርስቶስ እንዲሰጥ አድርጎታል። ከሱም የተነሳ ኃጢአታችን ተወግዷል። በሱ ብቻ አላበቃም፣ መንፈሱንም ሰጥቶናል። በመንፈሱም በእኛ ውስጥ ስለሚኖር እግዚአብሔር በእኛ እንደሚኖር እኛም በሱ እንደምንኖር በዚህ እናደርጋለን እናውቃለን ነው የሚለን። ከመንፈሱ ስለሰጠን በእርሱ እንድንኖር እርሱም ደግሞ በእኛ እንዲኖር በዚህ እናደርጋለን እናውቃለን ነው የሚለን። እኛም አይተናል፣ አባት ልጁን የዓለም መድኃኒት ሊሆን እንደላከው እንመሰክራለን ነው የሚለው። እኛ ምስክሮች ነን ነው የሚለው። ኢየሱስ የእግዚአብሔር ልጅ እንደሆነ በሚታመን ሁሉ እግዚአብሔር በእርሱ ይኖራል፣ እርሱም በእግዚአብሔር ይኖራል። እኛም እግዚአብሔር ለእኛ ያለውን ፍቅር አውቀናል አምነንማል። እግዚአብሔር ፍቅር ነው፣ በፍቅርም የሚኖር በእግዚአብሔር ይኖራል፣ እግዚአብሔርም በእርሱ ይኖራል። በፍርድ ቀን ድፍረት ይሆንልን ዘንድ ፍቅር በዚህ ከኛ ጋር ተፈጽሟል። እርሱ እንዳለ እኛ ደግሞ እንዲሁ በዚህ ዓለም ነንና። ፍጹም ፍቅር ፍርሃትን አውጥቶ ይጥላል እንጂ በፍቅር ፍርሃት የለም። ፍርሃት ቅጣት አለውና የሚፈራ ሰው ፍቅሩ ፍጹም አይደለምና። እርሱ አስቀድሞ ወዶናልና እንወደዋለን ነው የሚለው። በምድር ስንኖር የምንኖረው አማኝ ከሆንበት ቀን ጀምሮ ጌታ እስከሚመጣበት ወይም እኛ ጌታ እስከምንሄድበት በመቃተት ነው። ግን ከድል ወደ ድል ከኃይል ወደ ኃይል የሚያሻግረን የእግዚአብሔር ፍቅር ነው። የእግዚአብሔር ፍቅር ደግሞ በሕይወታችን የተገኘው እሱ እኛን ስለወደደን ነው እንጂ እኛ እሱን ስለወደድ ነው አይደለም። እሱ እኛን ስለወደደ ልጁን የኃጢአታችን ስርየት አድርጎ ሰጠን። በእሱም ብቻ አይደለም፣ ልጁ ከከፈለው ዋጋ የተነሳ መንፈሱን ሰጠን። መንፈሱ በእኛ ውስጥ ስላለ እኛ በእግዚአብሔር ውስጥ፣ እግዚአብሔር በእኛ ውስጥ በዚህ እንዳለ እናደርጋለን እናውቃለን ማለት ነው። እግዚአብሔርን የማይወድ ካለ ግን እሱ የተረገመ እንደሆነ መጽሐፍ ቅዱስ ይናገራል። ጌታ ኢየሱስ ክርስቶስን የማይወድ ቢኖር የተረገመ ነው። ጌታችን ሆይ ና ይላል አንደኛ ቆሮንቶስ 16 ላይ። አንድ ሰው ጌታን ሲቀበል ጌታ በሕይወት ውስጥ ይኖራል። የእግዚአብሔር ፍቅር በመንፈስ ቅዱስ አማካኝነት ሮሜ 5 ላይ እንደሚናገረው በልቡ ይፈሳል። ይህን ያደረገው ደግሞ እግዚአብሔር እኛን ስለወደደ ነው እንጂ እኛ እግዚአብሔርን ስለወደድ ነው አይደለም ማለት ነው። ስለዚህ ይሄ ፍቅር እግዚአብሔር እኛን የወደደው ፍቅር በሕይወታችን ሲመጣ ይህ ሉዓላዊ ፍቅር ነው። በሚያስቃጥቱ ፈተናዎች ውስጥ ያጸናናል። ከእግዚአብሔር ጋር ትስስር እንዲኖረን ያደርጋል። በአስቸጋሪ ዓለም ውስጥ ለምዕመናን ወደ ዘላለም ሕይወት መድረሻ ገመድ ይሆንልናል። የዚህ ዓለም ስቃይን ወደ ዓላማ ይለውጥልናል። ስለዚህ ከቁጥር 14 እስከ 27 ጳውሎስ
ይህንን ነው የሚነግረን ማለት ነው። ጳውሎስ የሚነግረን ይህንን ነው። ግን የዛሬው ትምህርታችን ትኩረት አድርጎ መነጋገር የሚፈልገው ከቁጥር 28 በኋላ ነው። አሁን ከቁጥር 14 እስከ 27 ባለው ውስጥ ያለውን እውነታ ነው የነገረን። ልክ ነው። በስብከቶቻችን የሚባሉ ብዙ ነገሮች እንዳሉ አውቃለሁ። ስብከቶች የሚነገሩ ብዙ ነገሮች እንዳሉ አውቃለሁ። በቃ ምንም ችግር እንደማይገጥመን እየጣስን እየጠረመስን እንደምንሄድ የሚናገሩ ብዙ ስብከቶች እንዳሉ አውቃለሁ። መጽሐፍ ቅዱስ ግን አስረግጦ የሚነግረን መክበር ከፈለግን ልጆች መሆን አለብን። ልጆች ከሆንን ደግሞ የእግዚአብሔር ወራሽ ነን። ከእሱ ጋር ደግሞ አብረን የምንወርሰው ከእሱ ጋር አብረን መከራን ከተቀበልን ነው ብሎ አዜ ክራይቴሪያ ያስቀምጡታል። ከዚህም በዚህም ብቻ አይደለም፣ ፍጥረት እንኳን ራሱ የእኛን መገለጥ ይጠባበቃል። ለምን? እሱም በመቃተት ውስጥ ነው ያለው ነው የሚለን። አሁን ምን እንደምንጸልይ እንዴት እንደምንጸልይ እንኳን አናቅም። ለዚህ ነው መንፈስ ቅዱስ እንዴት እንደምንጸልይ ስለማናቅ ስለኛ በማይነገር መቃተት የሚቃትትልን ነው የሚነግረን። እና በዚህ ምድር ስንኖር እንደ ነፍስ መሐለቅ ሆኖ ኃይል የሚሆነን የሚያራምደን የእግዚአብሔር ፍቅር ነው። የዛሬውም አርስታችን የእግዚአብሔር ፍቅር የአማኝ ኃይል ነው በሚለው አርስት ነው እየተነጋገርን ያለ ነው። ከቁጥር 28 ሲጀምር ግን ምንድነው የሚለው? እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩት ነገር ሁሉ እንዲደረግ እናውቃለን ነው። በምድር ላይ ስንኖር ምንድነው የሚያስምጡን የሚያስቃጡትን ብዙ ነገሮች ይመጣሉ። ነገር ግን ይሄ ቁጥር የሚነግረን ምንድነው? መልካምም ይሁን ክፉ በህይወታችን ሲመጣ እግዚአብሔርን ስለወደድ ነው፣ ስለምንወደው ማለት ነው። እግዚአብሔርን የወደድነው እሱ መጀመሪያ አስቀድሞ ስለወደደን ነው። ስለወደደ እኛ ደግሞ ወደነዋል። ስለዚህ እግዚአብሔርን ስለወደድ ነውና እንዳሰበም ለተጠራን የሚመጡት ነገሮች ሁሉ ለበጎ ይቀይርልናል ነው የሚለው። ነገሮች የሚመጡት ለበጎ አይደለም። በሽታ ሲመጣ፣ ካንሰር ሲመጣ፣ ድህነት ሲመጣ፣ የተለያዩ ጭንቀቶች ሲመጡ እኛን ለማጥፋት ነበር ግን የሚመጡት። ግን ምንም ሆኖ ሲመጡ እግዚአብሔር በሉዓላዊ አሰራሩ በሉዓላዊ ፍቅሩ ምን ያደርጋቸዋል? ወደ መልካም ነገር ምን ያደርግልናል? ይቀይረልናል ነው። ምን ለመሆን? ከክርስቶስ ኢየሱስ ጋር አብረን ወራሽ ለመሆን የክርስቶስ ኢየሱስ መልክ ምን እንድናደርግ እንድንመስል፣ በዚህ ምድር ላይ ዕለት ዕለት የክርስቶስ ኢየሱስ መልክ እንድንመስል ነገሮችን ሁሉ ለመልካም ይቀይራቸዋል። በሕይወታችን የሚመጡ ነገሮች ጥቂት ወይም መልካም ነገሮች ብቻ ሳይሆኑ ሁሉንም ነገሮች ናቸው። ወደኋላ ከቁጥር 35 ጀምሮ ሞት፣ መከራ፣ ስደት፣ የተለያዩ የዚህ ዓለም ልዩ ፍጥረት ምናምን እያለ የሚጠራቸው ብዙ ነገሮች በሕይወታችን የሚመጡትን ሁሉ ማለት ነው። እነሱ ወደ ሕይወታችን እንዳይመጡ አይደለም የሚከለክልን። ሲመጡ ግን ለእኛ መልካም እንዲሆን ማለት ኢየሱስን እንድንመስለውና ደግሞ ወደዛ ክብር አንድ ቀን ተካፋይ ሆነን እንድንገባ እኛን የሚሰሩ ለበጎ አድርጎ የሚቀይራቸው ነገሮች እንደሆኑ ይነግረናል ማለት ነው። የመጨረሻው መልካምነት ምንድነው የሚሆነው? የክርስቶስን መልክ ምን ማድረግ ነው? መምሰል ነው የሚናገረው ማለት ነው። ምን አለ ሲናገር? ቁጥር 28 ላይ እግዚአብሔርን ለሚወዱት እንዳሳውም ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን። ነገር ሁሉ ለበጎ እንዲደረግ ሲል መጥፎ ነገሮችን እግዚአብሔር ወደ መልካም እየቀየረ ያስኬዳል የሚል ትርጉም ተሰጥቶት እንደሚሰበክ አውቃለሁ። በዚህ አውድ ግን ስንመለከት ወደኋላ ላይ ሞት ነው መከራ ነው እያለ የሚቀጥለውን ስንመለከት መልካም ብቻ ነገሮች ብቻ ሳይሆን ክፉ ነገሮችን የሚጨምር ነው። መልካም ነገሮችን ያመጣል እግዚአብሔር። ልክ ነው። እግዚአብሔር ይመስገን። ሁላችንም እሱን ስለተቀበልን ስለምናውቀው እሱ ላይ ኢንፈሳይዝ አላረግም ብዬ ነው። አሁን ቆሮንቶስ ላይ ስትመለከቱት ሁሉ ለእናንተ ይላል። ክርስቶስም የእናንተ ነው፣ እግዚአብሔርም የእናንተ ነው ካለ በኋላ ዓለምም የእናንተ ነው ብሎ ሁሉ ነገር የሚለው ላይ ሞትም የእናንተ ነው ብሎ ይናገረዋል። ሁሉ ነገር የሚለው ላይ ቆሮንቶስ ሄዳችሁ ስትመለከቱት ማለት ነው። እግዚአብሔር ለሚወዱት ምንድነው ነገር ሁሉ ለበጎ የሚቀይረው? ሁሉም ነገር ለበጎ ወደኛም ይመጣል ማለት አይደለም። ሊያጠፉን የሚመጡትን ነገሮች፣ ሊያሳምሙን የሚመጡትን ነገሮችን ጭምር እግዚአብሔር ለመልካም ነገር ምን ያደርጋቸዋል ነው? ይቀይራቸዋል ነው። ይህንን በዘፍጥረት ምዕራፍ 50 ቁጥር 20 ላይ እንዳደረገው ማለት ነው። ዮሴፍ ወንድሞቹን በመጨረሻ ላይ ተገልጦላቸው ሲናገራቸው እናንተ ክፉ ነገር አሰባችሁብኝ፣ ሲሸጡት፣ አሳልፈው ሲሰጡት፣ ሲገፉት፣
እንዲጠፋ ነበር ዓላማው ማለት ነው። ለክፉ ነበር እና አይደለም ያልኩት እሱ ነው። እናንተ ክፉ ነገር አሰባችሁብኝ ነው የሚለው ማለት ነው። ለክፉ ነበር ያሰቡት። እግዚአብሔር ግን ዛሬ እንደሆነው ብዙ ሕዝብ እንዲድን ለማድረግ ለመልካም ምን አደረገው? አሰበው ነው የሚለን። የሚመጡት ኔጌቲቭ ነገሮችን ወደ መልካም ይቀይራቸዋል። በዮሴፍ ላይ የተደረገው ኔጌቲቭ ነገሮችን፣ አሉታዊ ነገሮችን እግዚአብሔር ወደ መልካም ነገር እንደቀየረው ዛሬ በህይወታችን የሚመጡ ነገሮችን ሁሉ ኢየሱስን እንድንመስል ወደ ክብሩ እንድንገባ ለእኛ ጥቅም አድርጎ ምን ያደርጋቸዋል? ይቀይራቸዋል ማለት ነው። ዮሴፍ መገፋት መሄድ የእስራኤልን ህዝቦችን ከረሃብ እንዲታደጋቸው አድርጓቸዋል። እንደዚሁም ወደ ህይወታችን የሚመጡት ነገሮችን ሁሉ እግዚአብሔር ለመልካም ምን ያደርጋቸዋል? ይቀይራቸዋል ማለት ነው። ኢየሱስን ተመልከቱት። በአንደኛ ቆሮንቶስ ላይ ሲመለከት ከዚህ ዓለም ገዢዎች አንድስ እንኳን ይህን ጥበብ አላወቅም፣ አውቆትስ ቢሆን የክብርን ጌታ ባልተሰቀሉት ነበር ይላል። ጌታ ኢየሱስ ክርስቶስን እኮ ይሁዳ ሲሸጠው እነ ቀያፋ በቅናት አሳልፈው ሲሰጡት፣ ጲላጦስ በፍርሃት እጁን እየታጠበ እኔ ከደሙ ንጹሕ ነኝ የለም እያለ አሳልፈው ቢሰጡት ሁሉም ያደረጉት ለጉዳት ነበር፣ ለጥፋት ነበር። ነገር ግን የሚያደርጉት ምን አላደረጉም? አላወቁም። እግዚአብሔር እሱን ተጠቀመውና ኢየሱስ የሰው ልጆችን ለማዳን እንዲችል የመዳን መንገድ አደረገው። ገደል ነው ሲሉ እሱን እግዚአብሔር የማዳን መንገድ አደረገው ነው የሚለው። ከዚህ ዓለም ገዢዎች አንድስ እንኳን ይህን ጥበብ አላወቀም፣ አውቆስ ቢሆኑ የክብርን ጌታ ምን ማድረጉት ነበር? ባልሰቀሉት ነበር ነው የሚለው። ስለዚህ እግዚአብሔርን ለሚወዱ ማለት ነው። በቃ መምር ላይ ስንኖር የሚያስቃጥት ህይወት ነው የምንኖረው። ይህንን ፋክት እነዚህ ክፍሎች ቅድም ያነበብኳቸው ክፍሎች የሚያሳዩት እሱን ነው። ምንም እንኳን በዚህ ምድር ውስጥ የሚያስቃጥቱ ነገሮች በየቀኑ ቢመጡም እግዚአብሔር ለእኛ ያለው ፍቅር ትልቅ ስለሆነ ልጁን እስኪሰጥ ያደረሰው ስለሆነ ለበጎ ነገር ለመልካም ነገር ምን ያደርጋቸዋል? ጠማማ የሆኑትን እንኳን ክፉ የሆኑትን ነገሮች ይቀይራቸዋል ነው። በጎ ነገር የተባለው ምንድን ነው? ልጁን መምሰል ነው፣ ወደ ክብር መግባት ነው። እሱን ቁጥር 29 ላይ ይነግረናል ማለት ነው። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ምን አድርጓል? ወስኗል። እግዚአብሔር አንድ ውሳኔ አስተላልፏል። ምን? በመጀመሪያ ያወቃቸው በመጀመሪያ ያወቃቸው እነማን ናቸው? አማኞች ክርስቲያኖች፣ የዳኑ ሰዎች ናቸው ማለት ነው። እነዚህ ምን እንዲሆኑ ወስኗል? አስቀድሞ ምን አድርጓል? የልጁን መልክ እንዲመስሉ ወስኗል። ስለዚህ ቁጥር 28 ላይ እግዚአብሔርን ለሚወዱ ለተጠሩ የዳኑ ሰዎች ናቸው። ነገር ሁሉ መልካም ይሁን ክፉ ይሁኑ ሁሉ ለበጎ ነገር ይቀይረዋል። ለበጎ ነገር ለምንድነው የሚቀይረው? ምን እንዲሆኑ ነው? እነዚህ አማኞች የልጁን መልክ ምን እንዲያደርጉ ነው? እንዲመስሉ ስለፈለገ ነው የሚነግረን ማለት ነው። ይህንን ለማድረግ በናደረግ አስቀድሞ የወሰናቸው እነዚህን ደግሞ ጠራቸው፣ የጠራቸውን ደግሞ እነዚህ ደግሞ አጸደቃቸው፣ ያጸደቃቸው ደግሞ እነዚህን አከበራቸው ይላል። መክበር ማለት ከዚህ ከድንኳን ወጥተን ከኢየሱስ ጋር አብረን መሆን ማለት ነው። ከኢየሱስ ክርስቶስ ጋር አብረን ምን ማድረግ ነው? መግዛት መቻል ማለት ነው። መክበር ማለት ነው። ክፍሉ ይህንን ነው የሚነግረን ማለት ነው። ቁጥር 29 እና 30 ይሄ አየ ዋናው ምንድነው? የልጁን መልክ እንመስል ነው። መክበር ማለት ቀድሞ ያወቃቸው ማለት ክርስቲያኖች ማለት ነው። የልጁን መልክ እንዲመስሉ ነገሩን ሁሉ ለበጎ ምን ያደርጋቸዋል? ይጠራቸዋል። እነዚህን የወሰናቸውን ሰዎች በመጀመሪያ የጠራቸው፣ ቀጥሎ ያጸደቃቸው፣ ቀጥሎ ያከበራቸው ሰዎች ናቸው ማለት ነው። ከቁጥር 31 እስከ 34 ላይ ደግሞ ስለዚህ በሚያስቃጥት ነገር ውስጥ ብንኖርም እግዚአብሔር በሕይወታችን የሚመጡ ክፉ የሚሆኑ መልካም ነገሮችን ልጁን እንድንመስል ወደ ክብር እንድንገባ የሚቀይራቸው ከሆነ ከቁጥር 31 ጀምሮ የሚነግረን ምንድን ነው? ከእግዚአብሔር የሚችል ምንም ነገር የለም የሚል ድምዳሜ ላይ ያደርሰናል ማለት ነው። ቁጥር 31 ላይ እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል ይላል። ብዙ ተቃውሞ ይመጣሉ፣ ግን ሰክሰስፉል አይሆኑም ነው የሚለው። ተቋማቸው ውጤታማ ሊሆን አይችልም ማለት ነው። ምክንያቱም ልጁን የሰጠው ሁሉን ይሰጠናል ማለት ነው። ቁጥር 32 የሚናገረው እሱን ነው። ስለዚህ እሱ የመረጠንን ማንም ሊከሰም ምን አያደርግም? አይችልም። ማንም ሊኮንነንም ምን አያደርግም? አይችልም። ቁጥር 34 ላይ ሲናገር እነዚህን የሚያደርግበት ምክንያት ምንድን ነው? ማንም ሊቃወመን የማይችለው ማንም
ሊከሰን የማይችለው ማንም ሊኮንነን የማይችለው ሁሉን ነገር እግዚአብሔር የሰጠን ልጁን ስለሰጠን ነው። ልጁ ደግሞ ምን አደረገልን? ኢየሱስ ክርስቶስ ስለሞተልን ከሙታንም ስለተነሳ በእግዚአብሔር ቀኝም ስለተቀመጠ ስለኛም ስለሚማልድ ማንም ምንም ሊያደርግ ምን አያደርግም አይችልም ማለት ነው። በህይወታችን የሚመጡ መልካም የሆኑ ክፉ ነገሮች ሊያሸንፉ ምን አያደርጉም አይችሉም ማለት ነው። ከቁጥር 31 ጀምሮ የሚነግረን ይህንን ነው። እንግዲህ ስለዚህ ምን እንላለን? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ማንም ማለት ነው። መልሱ ሪቶሪካል ኩዌሽን ናቸው እነዚህ፣ የታወቁ ጥያቄዎች ናቸው እነዚህ። ስለዚህ ማንም ሊቃወም ምን ያደርግም አይችልም ማለት ነው። ልጁን ለምን ሲባል ለልጁ ያራራለት፣ ነገር ግን ስለ ሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉን ነገር እንዲያው እንዴት አይሰጠንም ነው። ስለዚህ ሁሉም ነገር ምን ያደርገናል? ይሰጠናል። ምን እንድንሆን? የልጁን መልክ እንድንመስል፣ ወደ ክብር እንድንገባ የሚያደርጉ ነገሮችም ማለት ነው። እግዚአብሔር የመረጣቸውን ማን ይከሳቸዋል? ቢከሱ ብዙ ሰዎች ሊነሱ ይችላሉ። ዓለም ሰይጣን ሊከሳው ይችላል። የዚህ ዓለም ዲያብሎስ ወንድሞችን የሚከሰው ከሳሽ ተጣለ ይላል ራእይ ላይ። የሚከሱ ነገሮች ይኖራሉ። ክሳቸው ግን ተቀባይነት አይኖረውም። ምክንያቱም ዳኛው ራሱ እግዚአብሔር ስለሆነ ማለት ነው። እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር። የሚኮንንስ ማን ነው? እግዚአብሔር ያጸደቀውን ማንም ሊኮንነው ምን አያደርግም አይችልም ማለት ነው። ምክንያቱስ መሰረቱ ተጥሏል። ስራዎች ምን አድርጓል? ተሰርቷል። ኢየሱስ ክርስቶስ ምን አድርጓል? ሞቶልናል። የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞም ስለኛ የሚማልደው ክርስቶስ ኢየሱስ ነው። ማንም ሊከሰን የማይችለን ለምንድን ነው? ኢየሱስ ክርስቶስ ስለኛ ምን ስላደረገ ነው? ስለሞተ ነው። ከሙታንም ስለተነሳ ነው። ከሙታን ተነስቶ በእግዚአብሔር ቀኝ አሁን ስለተቀመጠ ነው። በእግዚአብሔር ቀኝ መቀመጥ ብቻ ሳይሆን አሁንም ስለኛ እየማለድልን ስለሆነ እግዚአብሔር ከኛ ጋር እስከሆነ ድረስ ማንም ሊቃወመን ምን አያደርግም አይችልም። የሚቃወም ቢኖርም አይሳካላቸውም ማለት ነው። እግዚአብሔር ልጁን ከሰጠን ሁሉን ነገር የሚያስፈልገንን ልጁን እንድንመስል የሚያስፈልገንን ለምድራዊ ሕይወትም የሚያስፈልገንን ለመንፈሳዊ ሕይወትም የሚያስፈልገንን ማቴሪያላዊ የሆኑ ነገሮችን፣ የጤንነት የሆኑ ነገሮችን፣ የግንኙነት የሆኑ ነገሮቻችንን ሁሉ የሚያስፈልገውን ነገር ሁሉ በጊዜው ይሰጠናል ማለት ነው። እግዚአብሔር መርጦናል። የሚከሰን ማንም የለም። ክሱም ተቀባይነት የለውም። የሚኮንነንም እግዚአብሔር አጽድቆናል። ማንም ሊኮንነን ምን አያደርግም አይችልም። ምክንያቱም ኢየሱስ ለእኛ ሞቷል፣ ከሙታንም ተነስቷል፣ በእግዚአብሔር ቀኝም ተቀምጧል። አሁን ስለኛ ምን ያደርጋል? ይማልዳል ማለት ነው። ከቁጥር 35 እስከ 36 ሲናገር ከዚህ ተነስቶ ጳውሎስ ምን ይላል? ከእግዚአብሔር ሊለየን የሚችል ምንም ነገር የለም ይለናል። ከዚህ የተነሳ ቁጥር 35 ላይ ሲናገር ምን አለ? ከክርስቶስ ፍቅር ማን ይለየናል? ልክ ነው። ከዳንም በኋላ በህይወት ምድር በምንኖር የሚያስቃጥት ህይወት ነው። በምድር በሚያስቃጥት ህይወት ስንኖር የሚቃጥት መንፈስ ቅዱስ አብሮናል። እሱ ብቻ ሳይሆን ኢየሱስ ክርስቶስ ስለኛ ስለሞተ ስለተነሳ በአብ ቀኝ አሁን ስለተቀመጠ ስለኛም ስለሚማልድ ማንም ሊከሰን አይችልም። ስለዚህ ምን ማለት እንችላለን? ከክርስቶስ ፍቅር ማን ሊለየን ይችላል? ጉልበታችን ግን ምንድን ነው? አሁንም የእግዚአብሔር ፍቅር ነው። አሁንም እስከ መጨረሻው እንድንሄድ አቅም የሚሰጠን ምንድን ነው? አቅም የሆነ ምንድን ነው? የእግዚአብሔር ለእኛ ያለው ፍቅር ነው። የእግዚአብሔር ፍቅር ደግሞ ያለው ምንድን ነው? እሱ እኛም ምን ስላደረገን ነው? ስለወደደ ነው። ስለዚህ ከክርስቶስ ፍቅር ማንም ይለየናል? መከራ ይመጣሉ ማለት ነው በህይወታችን። እነዚህ ሊለዩን የሚመጡ ነገሮች ናቸው። ግን የክርስቶስ ፍቅር በውስጣችን ስላለ መከራ ይሁን ወይም ጭንቀት ወይም ስደት ወይም ራብ ወይም ራቆትነት ወይም ፍርሃት ወይም ሰይፍ ነውን አይችሉም ማለት ነው። እነዚህ ሁሉ ምን ያደርጉም? ሊለዩ ምን ያደርጉም? አይችሉም ማለት ነው። ስለ አንተ ቀኑ ሁሉ እንገደላለን፣ እንደሚታረዱን በጎች ተቆጠርን ተብሎ እንደተጻፈው ነው ብሎ ይነግረናል። ይህን ከመዝሙር 44 ቁጥር 22 ላይ ጠቅሶ ነው ጳውሎስ ይህንን የሚናገረው ማለት ነው። ይህን እንግዲህ እንዲህ ተብሎ ስለ አንተ ቀኑ ሁሉ እንገደላለን፣ እንደሚታረዱም በጎች ተቆጠርን ብሎ ጠቀሰ ማለት ነው። የእግዚአብሔር ፍቅር በእኛ ስለፈሰሰ ከክርስቶስ ፍቅር ማንም ምን ሊያደርገን ሊለየን አይችልም። መከራ ወይም ጭንቀት ወይም ስደት ወይም ራብ ወይም ራቆትነት ወይም ፍርሃት ወይም ሰይፍ በየቀኑ ሊመጣ ይችላል በህይወታችን። በተለይ በዛ ዘመን በተለይ በሮማ ኤምፓየር በሮማ ግዛት ለክርስቲያኖች ሊተራል ነበር። እነዚህ ነገሮች በየቀኑ በህይወታቸው የሚሆኑ ለአንበሳ ተላልፈው የሚሰጡበት የሚገደሉበት በእሳት እንደ ችቦ የሚነዱበት ዘመን ነበር ማለት ነው። ሊተራሊ ለነሱ ይሄ
ፈተናቸው ነበር ማለት ነው። በየቀኑ የሚያጋጥማቸው ነበር። ግን ምን አሉ? ይህም ቢሆን እነዚህም ነገሮች ከክርስቶስ ፍቅር ምን አያደርገንም? አይለየንም አሉ። እንደውም ጳውሎስ ሲናገር ምክንያቱን ሲናገር ኢትስ ኦልሬዲ እኮ ተጽፏል ነው የሚለው። ስለ አንተ ቀኑ ሁሉ እንገደላለን እንደሚታረዱን በጎች ተቆጠርን ተብሎ እንደተጻፈው ነው ብሎ ይነግረናል። በነገራችን ላይ ይህንን ክፍል ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 4:11 ላይ በኢንዳይሬክት መንገድ ጠቅሶታል። ይህንን መዝሙር 44 ቁጥር 22 ማለት ነው። በኢንዳይሬክት መንገድ ጠቅሶታል። ስለ አንተ ቀኑ ሁሉ የኢየሱስ ሕይወት እንደዚህ ይላል። የኢየሱስ ሕይወት ደግሞ በሚሞት ስጋችን ይገለጽ ዘንድ እኛ ሕያዋን የሆነን ከኢየሱስ ተነሳ ዘወትር ለሞት አልፈን እንሰጣለን ብሏል። ይህን ያኛውን ጥቅስ ነው በኢንዳይሬክት መንገድ ወይም አሊዩዥን ይባላል የጠቀሰው ማለት ነው። ይህንን ግን ከመናገሩ በፊት ማለት ነው ይህንን ልክ እንደ ሮሜ 8 ነው ያኛውም መከራ ነው ችግር ነው የሚለውን ጳውሎስ እንዴት እንደተመላለሰ ከቁጥር 6 ጀምሮ ተመልከቱት። የክርስቲያን ኑሮ አሁን በመጽሐፉ ስንመለከተው እንደዚህ እንደሆነ ማየት ትችላላችሁ። ከቁጥር 4 ሁለተኛ ቆሮንቶስ 4:6 ላይ ሲጀምር ልክ ጳውሎስ በሮሜ 8 ከቁጥር 14 እስከ 27 መሰረት እንደጣለው አይነት ህይወት በተግባር ጳውሎስ እንደኖረው ልትመለከቱ ትችላላችሁ። ዛሬም በእያንዳንዳችን ህይወት የሚሆነው ይሄ ነው ማለት ነው። በክርስቶስ ፊት አሁን ሁለተኛ ቆሮንቶስ 4:6 ነው የማነበው። በክርስቶስ ፊት የእግዚአብሔርን የክብሩን ዕውቀት ብርሃን እንዲሰጥ በልባችን ውስጥ የበራ በጨለማ ብርሃን ይብራ ያለ እግዚአብሔር ነውና፣ ነገር ግን የኃይሉ ታላቅነት ከእግዚአብሔር እንጂ ከኛ እንዳይሆን ይህን መዝገብ በሸክላ ዕቃ ውስጥ አለን። ይህን ሰውነታችን ሸክላ እያለ ነው የሚጠራው። በሁሉ እንገፋለን እንጂ አንጨነቅም። አይገርምም? እንገፋለን አለ። የሚገፋን ነገር እግዚአብሔር አያስቆምልንም። የሚገፋን ነገር ከሚገፋ ነገር ነፃ መሆን አንችልም። ነገር ግን ምን አናደርግም? አንጨነቅም ማለት ነው። ለምን? የእግዚአብሔር ፍቅር በውስጣችን ስለሚኖር ማለት ነው። ከክርስቶስ ፍቅር ማን ሊለየን ይችላል? እንደተባለ ማለት መከራ ይሁን ጭንቀት ይሁን ወይ ስደት ይሁን ወይ ራብ ይሁን ወይ ራቁትነት ይሁን ወይ ፍርሃት ወይ ሰይፍ ይሁን እነሱ ሊገፉን ይመጣሉ። ነገር ግን ምን አናደርግም? አንጨነቅም ነው የሚለው። እናመነታለን እንጂ ተስፋ አንቆርጥም። ልክ እኮ ነው። የሚያስቀጥት ህይወት ነው በህይወታችን የምንኖረው። ግን የክርስቲያን ህይወት ውጤቱ ፖዘቲቭ ነው። እንገፋለን፣ ውጤቱ ፖዘቲቭ ነው። አንጨነቅም። እናመነታለን፣ ውጤቱ ፖዘቲቭ ነው። ተስፋ አንቆርጥም። እንሰደዳለን እንጂ አንጣልም፣ ፖዘቲቭ ነው። እንወድቃለን እንጂ አንጠፋም። ጳውሎስ እኮ ነው የሚናገረው። የኢየሱስ ህይወት ደግሞ በስጋችን ይገለጸን ሁል ጊዜ የኢየሱስ መሞት በስጋችን ተሸክመን እንዞራለን። እዚህ ላይ ነው አሁን ቅድም ከዚህ ከቁጥር 36 ከሮሜ 8 ቁጥር 36 ጋር የሚመሳሰለውን ጥቅስ የሚጠቅስልን የኢየሱስ ህይወት ደግሞ በሚሞት ስጋችን ይገለጽ ዘንድ እኛ ሕያዋን የሆንን ከኢየሱስ የተነሳ ዘወትር ለሞት አልፈን እንሰጣለን። ስለዚህ ሞቱ በእኛ ህይወቱን በእናንተ ይሰራል። ነገር ግን አመንኩ ስለዚህም ተናገርኩ ተብሎ እንደተጻፈ ያው አንዱ የእምነት መንፈስ ስላለን እኛ ደግሞ እናምናለን፣ ስለዚህም እንናገራለን። ጌታ ኢየሱስን ያስነሳው እኛን ደግሞ ከኢየሱስ ጋር እንዲያስነሳን ከእናንተ ጋርም እንዲያቀርበን እናውቃለን። ተስፋችን ይሄ ነው። አንድ ቀን እንነሳለን፣ አንድ ቀን ከእሱ ጋር በክብር ወራሾች እንሆናለን ነው ጳውሎስም የሚናገረው ማለት ነው። በብዙዎች መካከል የተትረፈረፈው ጸጋ የእግዚአብሔር ክብር የክብር ማለት ለእግዚአብሔር ክብር ምስጋናን ያበዛ ዘንድ ሁሉ ስለ እናንተ ነውና፣ ስለዚህ አንታክትም። ነገር ግን የውጭ ሰውነታችን ቢጠፋ እንኳን የውስጡ ሰውነታችን ዕለት ዕለት ይታደሳል። ህይወታችን ሊጠፋ ይችላል ማለት ነው። እያረጀም ይሄዳል። ልክ ነው። አንድ ቀን ወደ ሞት መሄድ ስላለበት ማለት ነው። ነገር ግን ውስጣዊ ማንነታችን፣ አዲሱ ማንነታችን፣ አዲስ ፍጥረት የሆነው ማንነታችን ዕለት ዕለት ምን ያደርጋል? ይታደሳል ነው እያለን ያለው ማለት ነው። ስለዚህ የማይታየውን እንጂ የሚታየውን ባንመለከት፣ ቅድም የሚታየውን ብንመለከት የሚታየውን ማን ተስፋ ያደርገዋል ብሎ እንደተናገረ ማለት ነው ሮሜ ላይ። ይህም እዚህ ላይም ሲናገር ደግሞ ቆሮንቶስ ላይ ሁለተኛ ቆሮንቶስ ላይ ቁጥር 17 ምዕራፍ 4 ቁጥር 17 ላይ የማይታየውን እንጂ የሚታየውን ባንመለከት ቀላል የሆነው የጊዜው መከራችን ይሄ በምድር ላይ የምናልፈው ኑሮ በምድር ላይ የሚያጋጥም መከራ ወይም ጭንቀት ወይም ስደት ወይም ራብ ወይም ራቁትን ወይም ፍርሃት ወይም ሰይፍ በሙሉ እነዚህ የመሳሰሉ ነገሮች ምን ብሎ አላቸው? ቀላል
ብሎ ጠራቸው። ቀላል የሆነው የጊዜው መከራችን የክብርን የዘላለም ብዛት ከሁሉ መጠን ይልቅ ያደርግልናል። የሚታየው የጊዜው ነው፣ የማይታየው ግን የዘላለም ነው። እኔ ቀላሉ የሆነው መከራችን የክብርን የዘላለም ብዛት ከሁሉ መጠን ይልቅ ያደርጉልናል ማለት ነው። ኢየሱስ እንድንመስል ይረዱናል ማለት ነው። ይላበባል ወደ ክብር እንድንገባ ምን ያደርጉናል ማለት ነው? ያደርጉልናል ማለት ነው። ጳውሎስ ይህን ስለገባው እኮ ነው ከዳነ በኋላ ህይወቱ በጣም ከባድ ህይወት ነው የኖረው። ይህንን እንዴት ከዚህም ምን አይነት ህይወት እንዳሳለፈ ራሱ ሲዘረዝር ሁለተኛ ቆሮንቶስ ምዕራፍ 11 ከቁጥር 23 ጀምሮ እንደዚህ ይላል። እንደ እብድ ሰው እላለሁ እኔ እበልጣለሁ፣ በድካም አብዝቼ፣ በመገረፍ አብዝቼ፣ በመታሰር አትርፌ፣ በመሞት ብዙ ጊዜ ሆንኩ። እንዴት የመቃተት ህይወት እንደኖረ እንድትመለከቱት ብዬ ነው። ጳውሎስ እኔ ምሰሉ ያለው ጳውሎስ ማለት ነው። አይሁድ አንድ ሲጎድል 40 ግርፋት 5 ጊዜ ገረፉኝ። 3 ጊዜ በበትር ተመታሁ፣ 1 ጊዜ በድንጋይ ተወገርኩ። መርከቤ 3 ጊዜ ተሰበረች። ሌሊትና ቀን በባህር ውስጥ ነበርኩ። ብዙ ጊዜ በመንገድ ሄድኩ፣ በወንዝ ፍርሃት፣ በወንበዴዎች ፍርሃት፣ በወገኔ በኩል ፍርሃት፣ በአሕዛብ በኩል ፍርሃት፣ በከተማ ፍርሃት፣ በምድረ በዳ ፍርሃት፣ በባህር ፍርሃት፣ በውሸተኞች ወንድሞች መካከል ፍርሃት ነበረብኝ። ጳውሎስ የተመላለሰውን ህይወት ተመልከቱት። በድካምና በጥረት ብዙ ጊዜ እንቅልፍ በማጣት በራብና በጥም ብዙ ጊዜም በመጦም በብርድና በራቁትነት ነበርኩ። የተቀረውን ነገር ሳልቆጥር ዕለት ዕለት የሚከብድብኝ የአብያተ ክርስቲያናት ሁሉ ሐሳብ ነው ይላል። የሚደክም ማን ነው? እኔ አልደክምምን? የሚሰናከል ማን ነው? እኔ አልናደድምን? ይላል ማለት ነው። አንድ ሰው ጳውሎስ ህይወት ውስጥ አሁን እንደምትመለከቱት እንዳያችሁት እንግዲህ ህይወቱ ምን አይነት አስጨናቂ ህይወት እንዳሳለፈ ከዚህ ማየት ትችላላችሁ ማለት ነው። ስለዚህ ዛሬ ጳውሎስ በዛሬው ክፍላችን የሚነግረን ማለት ምን ማለት ምንድነው? ከቁጥር 37 ጀምሮ ከአሸናፊዎች እንበልጣለን ነው። ምንም እንኳን ጌታን ካወቅንበት ጀምሮ ወደ ጌታ እስከምንሄድበት ወደ ክብር እስከምንሄድበት ማለት ነው ከክርስቶስ ጋር ሄደን ወራሾች እስከምንሄድበት ነገር ብዙ ችግሮች በህይወታችን ቢመጡም ብዙ የሚያስቀጥጡ በህይወታችን ቢመጡም ከክርስቶስ ፍቅር ሊለዩ ምን ያደርጉም አይችሉም። ምክንያቱም ለምን ሲባል ከቁጥር 37 ጀምሮ ሲናገር ከአሸናፊዎች ምን እናደርጋለን? እንበልጣለን። በምን? በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች ምን እናደርጋለን? እንበልጣለን ነው የሚለው። ዛሬ ይሄ የእግዚአብሔር ፍቅር ነው። ስለወደደን ከአሸናፊዎች ምን እናደርጋለን? እንበልጣለን። ከምንድን ነው የምንበልጠው? ሞት ቢሆን ህይወት ቢሆን መላእክት ቢሆኑ ግዛትም ቢሆን ያለውም ቢሆን የሚመጣውም ቢሆን ኃይላትም ቢሆኑ ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን በክርስቶስ ኢየሱስ በጌታችን ካለው ፍቅር ሊለየን እንዳይችል ተረድቻለሁ ነው የሚለን ማለት ነው። ስለዚህ ዛሬ በህይወታችን የሚመጡ ነገሮች ይመጣሉ። ልናስቆማቸው ምን አናደርግም አንችልም። የዛሬው መልእክት ይሄ ነው ማለት ነው። ጌታን ካወቅን ጀምሮ የዳነው በተስፋ ነው። በዚህ ምድር ስንኖር የመቃተት ህይወት ነው የምንኖረው። መንፈስ ቅዱስም ስለኛ ምን ያደርጋል? ይቃትታል። ነገር ግን እግዚአብሔርን ስለምንወደው እንደ ሐሳቡ ስለተጠራን እግዚአብሔር በመንገዳችን ላይ የሚመጡትን ነገሮች ሁሉ ክርስቶስ ኢየሱስን እንድንመስል በቅድስናው እንድንካፈለው በስነ ምግባር እንድንካፈለው በመረዳት በአስተሳሰብ እንድንካፈለው በየቀኑ እኛን እንዲሰሩ የክርስቶስ ኢየሱስን መልክ እንዲመስሉ ክርስቶስ በእኛ ላይ በኩር ሆኖ የበላይ ሆኖ ገኖ እንዲታይ ለማድረግ ለመልካም ምን ያደርጋቸዋል? ይቀይራቸዋል። ስለዚህ ከክርስቶስ ፍቅር የሚለየን ምንም ነገር የለም። ለምን? እግዚአብሔር በዚህ ሁሉ በወደደን ከአሸናፊዎች እንበልጣለን። እግዚአብሔር እኛን ስለወደደን ከሚያሸንፉ ነገሮች ሁሉ እንበልጣለን። የሚያሸንፉ ነገሮች የተባሉት ምኖች ናቸው? ሞት ቢሆን ማለት ነው። ስለዚህ እኛ የመጨረሻው ሊደርስ የሚችለው ነገር ሞት ነው። ግን ኢየሱስን ሲገሉት ምንድን ነው የሆነው? ብዙ ሰዎችን የሚያድን ሆነ። አንድ እንደ ቅጣት ካለሞተች ብዙ ፍሬ አታፈራም እንዳለ ልክ እሱ ሲሞት ብዙ ፍሬ ያፈራና እኛንም ጨመረ ማለት ነው። ሞት ዛሬ አንድ ነገር ተፈጥሮ ብንሞት ኢሚዲየትሊ ወደ ክብር ነው የምንሄደው፣ ወደ ጌታ ነው የምንሄደው። ከዚህ ከድንኳን ተለይተን ተገላግለን እንወጣለን ማለት ነው። ህይወትም ቢሆን መላእክትም ቢሆኑ ግዛትም ቢሆን ያለውም ቢሆን የሚመጣውም ቢሆን ኃይላትም ቢሆኑ
ይህን ነው የሚያደርገው ማለት ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን በክርስቶስ ኢየሱስ በጌታችን ካለው ከእግዚአብሔር ፍቅር ሊለየ ምን ያደርግም አይችልም ነው። እንዳይችል ምን ያደርግ ያለው ተረድቻለሁ ነው የሚለን ማለት ነው። ስለዚህ በምድር ላይ ስንኖር እኛ ማለት የሚገባን ምንድን ነው? በመዝሙር 23 ቁጥር 4 ላይ እንደጻፈው በሞት ጥላ ሸለቆ ውስጥ እንኳን ቢሄድ አንተ ከኔ ጋርና ክፉ ምን አላደርግም አልፈራም ልንል ይገባል ማለት ነው። ኢየሱስ ምን አለ? ዮሐንስ 16:33 ላይ በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን ምን አድርጌያለሁ አሸንፌያለሁ። መከራ በሕይወታችን ይመጣል፣ ኢየሱስ ግን አሸንፎታል። ስለዚህ እኛ ምን እናደርጋለን? በወደደን በክርስቶስ ከአሸናፊዎች ምን እናደርጋለን? እንበልጣለን። ከክርስቶስ ፍቅር የሚለይ ምንም አይነት ነገር የለም ማለት ምን እንችላለን ማለት ነው። ጳውሎስ በፊልጵስዩስ 4:13 ላይ እንደተናገረው ኃይልን በሚሰጥን በክርስቶስ ሁሉን እንችላለን ማለት ነው። እዛ ላይ የሚናገረው ማግኘትንም ማጣትንም ማለት ነው፣ መዋረድንም መክበርንም ሁሉንም ባላንስ እያደረኩ እችላለሁ ነው የሚለው። የክርስትና ህይወት ብንገፋም አንጣልም፣ ፖዚቲቭ ነው። ብንሰደድም ወዳጆች አተን አናውቅም ነው የሚለው። እናመነታለን እንጂ ተስፋ አንቆርጥም ነው የሚለን። ስለዚህ እግዚአብሔርን ኢሳይያስ 40:30 እንደሚናገሩት እግዚአብሔርን በተስፋ የሚያደርጉ ሁሉ ኃይላቸው ምን ያደርጋሉ? ያድሳሉ። ታመን እንኳን ቢሆን እንደ ኢዮብ ንብረታችን ወድሞ እንኳን ቢሆን ማለት የሚጠበቅብን እኔ ግን ቤዛዬ ሕያው እንደሆነ አውቃለሁ ማለት ነው ያለብን ማለት ነው። ኢየሱስም በምድር ላይ ሲመላለስ የተመላለሰው ህይወት ይህንኑ ነበር። ኢየሱስ በፊት ለፊቱ ያለውን ደስታ ስለተመለከተ መስቀልን ታግሶ ኖረ ነው የሚለን ማለት ነው። ይህንን እንደውም ሲናገር እንደዚህ ይላል፣ እንግዲህ እነዚህን የሚያክሉ ምስክሮች ዕብራውያን 12:1 ላይ ሲናገር እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን የእምነታችን ራስና ፈጻሚ ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ በፊቱ ስላለው ደስታ በመስቀል ታግሶ፣ በፊት ለፊቱ ስላለው ደስታ እኮ ነው በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና እያየው ማለት ነው። ክብሩን እያየ የምድራዊ ኑሮውን በትዕግስት አለፈው ነው። ዛሬ እኛም አንድ ቀን ከዚህ ድንኳን ወጥተን ወደ ጌታ ጋር እንደምንሄድ እያወቅን እያመንን የሚመጡብንን ነገሮች እንደዚህ ማለት መቻል አለብን ማለት ነው። እንዲህ ማለት መቻል አለብን ማለት ነው። ምን ማለት አለብን? ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት? ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ስራ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን ማለት ይኖርብናል ማለት ነው። ማለት እንችላለን ማለት ነው። ስለ አንተ ቀን ሁሉ እንገዳደል እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈው ነው። በዚህ ሁሉ በወደደን በእርሱ ከአሸናፊዎች እንበልጣለን። ሞት ቢሆን ህይወት ቢሆን መላእክት ቢሆኑ ግዛትም ቢሆን ያለውም ቢሆን የሚመጣው ሁሉ ኃይላትም ቢሆኑ ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን በክርስቶስ ኢየሱስ በጌታችን ካለው ከእግዚአብሔር ፍቅር ሊለየን እንዳይችል ምን አድርጌያለሁ? ተረድቻለሁ ይለናል ማለት ነው። እንዲህ ማለት እንችላለን ማለት ነው። ስለዚህ ዛሬ በህይወታችን እንዴት ነው አፕላይ የምናደርገው ስንል ጌታን ካወቅን ጀምሮ እስከ ጌታ እስከምንሄድ ድረስ ማድረግ ያለብን የእግዚአብሔር ፍቅር ላይ መጣበቅ አለብን። የእግዚአብሔርን ፍቅር ምን ማድረግ አለብን? ማመን አለብን። በፈተናዎቻችን ሁሉ በእግዚአብሔር ሉዓላዊ ፍቅር ማመን ይኖርብናል ማለት ነው። ህይወት ሲከብደን ነገር ሁሉ እግዚአብሔር ለበጎ እንደሚቀይረው ማወጅ ይኖርብናል ማለት ነው። አይኖቻችንን በምድራዊ ከማድረግ ይልቅ ተስፋ የሚደረጉበት የሚታይ ከሆነ ተስፋ ስለማይሆን በዘላለም ላይ ማስተካከል ይኖርብናል ማለት ነው። አንድ ቀን ከጌታ ጋር እንሆናለን። አንድ ቀን ከጌታ ጋር አብረን እንወርሳለን። አንድ ቀን ከጌታ ጋር አብረን እንከብራለን ብለን ዘላለማዊ ነገር ማየት ይኖርብናል ማለት ነው። ስለዚህ በሚታዩ ነገሮች ላይ ሳይሆን በእምነት መመላለስ ማለት ነው። በእምነት እንጂ በማየት ምን አናደርግም መመላለስ የለብንም ማለት ነው። በየቀኑ ውስጣዊ ሰውነታችን እንዲታደስ እየታደሰ እንደሆነ እያወቅን መጸለይ ይኖርብናል ማለት ነው። በስቃይ መካከሉ እንኳን ቢሆን ቃሉን ማሰላሰል ይኖርብናል፣ ማምለክም ይኖርብናል ማለት ነው።
ስለዚህ ከክርስቶስ ፍቅር ማን ይለይናል ማለት እንችላለን ማለት ነው። መከራ ወይስ ጭንቀት ወይስ ስደት ወይስ ራብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? ስለ አንድ ቀን ሁሉ እንገዳዳለን፣ እንደሚታረዱን በጎች ተቆጠርን ተብሎ እንደተጻፈው ነው። በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች ምን እናደርጋለን? እንበልጣለን። ሞት ቢሆን ሕይወት ቢሆን መላእክት ቢሆኑ ግዛትም ቢሆኑ ያለም ቢሆን የሚመጣውም ቢሆን ኃይላትም ቢሆኑ ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ምን አድርጌያለሁ? ተረድቻለሁ ማለት እንችላለን ማለት ነው። ስላዳመጣችሁኝ አመሰግናለሁ። የዛሬውን ትምህርት በዚሁ ጨርሳለሁ። ተባረኩ። በኢየሱስ ክርስቶስ ስም አሜን።